ረሱላችን ሰለላሁ ዐለይሂ ወሰለም ሰላተል ጋኢብ የሰገዱበት ንጉስ ማን ተብሎ ይጠራል? ነጃሺ። ስሙ የአክሱሙ ፍትሃዊ ንጉስ አስሐማ ቢን አብጀር። ሙናፊቆች መዲና ውስጥ የገነቡት መስጂድ ምንድነው? መዲና ውስጥ መስጂዱ መስጂድ ዲራር ነው። የመጀመሪያውን የጁምዓ ሰላት የመራው ሰሐቢ ማን ነው? የመጀመሪያው የጁምዓ ሰላት የመራው ሰሐቢ ማን ነው? ሰሐቢ አቡበከር ሲዲቅ በለው ድገሙ። እንዲህ አጣቆኝ ሙስዓብ ኢብኑ ዑመይር ናቸው። የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ገዟቸው ምን ትባላለች? ያስኩ በለው የመጨረሻ ገዟቸው ገዝወት ተቡክ ትባላለች። ሐምዛ ረዲየላሁ ተዓላ ዐንሁን የገደለው ማን ነው? የሱፊያን ሚስት ያዘዘችው ሰውዬ ዋህሺ ቢን ሐርብ ረዲየላሁ ተዓላ ዐንሁ። የጀነት ሴቶች አለቃ ማነች? ቆይ ኸዲጃ ፋጢማ ረዲየላሁ ዐንሃ ነች። በቁርአን ውስጥ ረጅሟ ከሊማ ወይም ቃል ምንድነች? ረጅሟ ቃል በለው ፈአስቀይናኩም ሱረቱል ሂጅር ላይ ወላሂ እንገናኛለን። በቁርአን ውስጥ ብቸኛ ስሙ የተጠራው ሰሃባ ማን ነው? ዘይድ ብን አልሐሪስ ሱረቱል አሕዛብ ላይ። ሩህ ተብሎ የተጠራው መልአክ ማን ነው? ጅብሪል አለይሂ ሰላም። ማሻአላህ። ለመጀመሪያ ጊዜ መካ ውስጥ ቁርአንን በይፋ ያነበበው ሰሃባ ማን ነው? አቡበከር ሲዲቅ። አብደላህ ኢብን መስዑድ ነው። የመጀመሪያው ረሱል ማን ነው? ረሱል ነው ነብይ? ረሱል ነብያችን ሙሐመድ የመጀመሪያው አደም የመጀመሪያው ረሱል ኑህ አለይሂ ሰላም ሲሆን የመጀመሪያው ነብይ ደግሞ አደም አለይሂ ሰላም ነው።